ሰላም ሰላም ውድና የተከበራችሁ የዩቲዩብ ቻናል ተከታታዮቻችን እንደምን ከረማችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን ከኛ ጋር ሁሉ ሰላም ሁሉ መልካም ደህና ነን። እናንተ እንዴት ናችሁ? ዛሬም በድጋሚ ተመልሼ መጥቼላችኋለሁ። ያው ቃል ነው በማለት ነው እንግዲህ አልጠፋም ብያችኋል ነበር። አልጠፋም። ይኸው ዛሬም መለስ ብዬ መጥቼላችኋለሁ። በመጥባው በኩሽና ውስጥ በመዳን ኩሽና ፀጉሬን ተለቋል ትላላችሁ አሻም ቪዲዮ መስራት እና እንዴት ናችሁ? ደህና ናችሁ ወይ? እየበረታችሁ ነው ወይ? እግዚአብሔር ይመስገን በጣም ሰላም ነኝ እኔ። እናንተ እንዴት ናችሁ? ጤንነታችሁ እየበረታችሁ ነው ወይ? እየታዘዛችሁትን እየሰራችሁ ነው ወይ? አዎ ሰብስክራይብ ያደረጋችሁትን ሸር አድርጉ፣ ግድ የላችሁ ሸር አድርጉላቸው። ሰብስክራይብ ያድርጉን፣ ያላደረጉንም እያደረጉ ቤተሰብ ይሆነን እና አምሮኛም ብዬ ነበር እና አምሮቴን እንትን ብላችሁ ነው ወይ እንደው ለሞራል ሰጥተው ማለት ነው። ምን አደረጋችሁ? ስቀልዳችሁ ነው። እና እንዴት ናችሁ? እየበረታችሁ ነው ወይ? ዛሬ በሌላ ቪዲዮ መለስ ብዬ ደግሞ ስመጣ ያው እንዳንረሳሳ አጥፊ ተብያለሁ፣ ደግሞ አልጠፋም ብያለሁ። እኔም እንግዲህ አልጠፋም፣ ቃል ነው እንግዲህ መለስ እያልኩኝ እንግዲህ አንድ ስራ እስከሆነ ድረስ ለመስራት ለመንጣት ዝግጁ ነኝ። እንዴ ደግሞ ቪዲዮ ሲሰራ እኮ ማለት ነው አንድ ቪዲዮ የሚሰራ ነው እንጂ ከሰራነ በቃ ደግመን ቪዲዮ እንድንሰራ የሆነ የሚገፋፋል ነገር አለ። የሆነ ደግሞ ዝም ብለን ስንከርም በቃ በዛው ጫም ዛሬ ምን አይዲያ ይጀምጣ ዛሬ ምን በቃ ምን ቪዲዮ ማንጋር ልስራ ምናምን የሚለው አለ አይደል? ጫን ይለናልና ዝም እንላለን። እና ከዛ አንጻር ነው አሁን ዛሬ በድጋሚ መለስ ብዬ ስመጣላቸው ጥያቄ የቀረበልኝ ጥያቄ ነው። በውስጥ መስመር ነው የተጠየቁት። የጠየቁኝም አንዱ በሱ የሚያዩ ናቸው እና ይህን ጥያቄ በጥሞና በትህትና ለመልስ በፍጥነት ሩጭ መጥቻለሁ ማለት ነው። ይህን ጥያቄ ለመመለስ ቪዲዮ ለመስራት በቃ እስቲ ይህን ስራ ሳበቃ ይህን ስራ ሲያበቃ ይህን በቃ በጣም ነው እያቀድኩት ዋልኩኝ። እያቀድኩት አመሸሁ። ይኸው ምሽት ደረስኩ ማለት ነው። እና ይደርሳል እንግዲህ የለም ያው አላደረም ዋለ እንጂ አላደረም ማለት ጥያቄውን ለመመለስ ዝግጁ ነኝ። አሁን እህቴ ጥያቄ የጠየቅሽኝ ጥያቄ በዚህ በዩቱብ ታገኘዋለሽ ማለት ነው። መጥተሽ መልስሽ የተመለሰልሽን በጥሞና ታደምጫለሽ ማለት ነው። በመጀመሪያ ደረጃ የየት ሀገር ልጅ ነሽ? ያኔ የት ሰፈር የሚለውን ነው እየጠየቀችኝ። እኔ ራያ ቆቦ ልዩ ጎጦ ዞብል ይባላል። ራያ ቆቦ ዞብል ሰፈሬ ደግሞ ተወልጄ ያደንኩባት ሰፈር ልዩ ጎጧ ማለት ነው ገሊላ ትባላለች። ትንሽዬ መንደር ናት፣ ገሊላ ትባላለች። ከዛች ሰፈር ነው ተወልጄ ያደኩትኝ። እና ደግሞ ምንድን ነው ያለችኝ፣ በስንት ዓመትሽ ወደዚህ ሀገር መጣሽ? ከዚህ ሀገር ከመጣሽ ስንት ዓመትሽ አለችኝ ማለት ነው። ወደዚህ ሀገር ስመጣ መቼም የሴት ልጅ እድሜ አይጠየቅም ይባል ነበር፣ ግን እኔ ግድ የለም እመልሳለሁ። እናንተም ደግሞ አይታችሁ ትፈርዳላችሁ ማለት ነው። አሁን ያለሁበትንም እድሜን ግን በዛን ሰዓት ያለውን ነው የጠየቀችኝ እሷም። የመጣሁት በ16 ዓመቴ ነው። ወደዚህ ሀገር ስመጣ በ16 ዓመቴ ነው የመጣሁት። ያው ልጅ ነኝ። በ16 ዓመቴ ወደዚህ ሀገር ከትምህርት አቋርጬ ወደዚህ ሀገር መጣሁኝ። ከዚህ ሀገር ከመጣሁ ደግሞ እንግዲህ ኦልሬዲ 8 ዓመት አሁን ጥቅምት 8ኛ ዓመት የገባ ማለት ነው። ሳውዲ አረቢያ ከመጣሁ ማለት ነው። 8ኛ ዓመቴን ይዣለሁኝ። እግዚአብሔር ይመስገን። ሳውዲ አረቢያ ያለ ኢቃማ ስኖር ምንም አይነት መሻክል ምንም አይነት ነገር የደረሰብኝ ነገር የለም። እግዚአብሔር ይመስገን። ክብር ምስጋና ለእርሱ ይሆነልን። ምንም ነገር ሳናይ ስራችንን እየሰራን ያው ባረብ ቤት አንዳንዴም ደሞዝ ሲቀር አንዳንዴም ሲመጣ በቃ በዚያም ደስተኛ ሆነን እኛ የምንፈልገው ምንድን ነው? ጤንነታችን ነው። ሙሉ ጤና ነን። በቃ ከአንዱ ቤት የቀረብን የለፋንበት ብር እኛ ጤና ከሆነ ከሌላ ቤትም ሄደን
እናፈራዋለን እናመጣዋለን ከዚያ የበለጠውን ማለት ነው። ግን ጤና ካልሆንሳ ወይም ከተያዝነ የሆነ ችግር ከደረሰብን ያን ነገር ልናገኘው አንችልም ማለት ነው። እግዚአብሔር በሚያደርግብን ነገር በሚመጣብን ነገር ፈጣሪያችንን ማመስገን አለብን። ለበጎ ነው ብለን ማሰብ አለብን እንጂ ለምን ገንዘብ የቀረ የለፋሁበት እኮ እንደዚህ እኮ ማለት አይጠበቅብንም። አብዛኞቻችን አሁን የመዳም ቅመሞች በዚህ ሀገር የምንኖር ስራ ድፍት እያልን እየሰራን ያኔ የሚቀርብናለን እስከ 4 ወር እስከ 6 ወር 7 ወር ደሞዝ ድረስ የሚቀርባቸው አሉ። ያ ነገር ግን ለበጎ ነው ብለን ማሰብ አለብን። እግዚአብሔር የኋላ እንጀራን አዘጋጅቶ ነው ግድ የለም ብለን ማሰብ አለብን ማለት ነው። በቃ በነገሮች ሁሉ እግዚአብሔር ይመስገን ካልነ ምንም ቢሆን የሚያሳጣን ነገር የለም። እግዚአብሔርን ከተመካን ምንም እንትን የሚልን ነገር የለም። እና ልላችሁ የፈለግኩትኝ እህቴም እያደመጥሽ ነው። እንግዲህ ስደት ከመጣሁኝ 8ኛ ዓመቴን ይዣለሁ ብዬሻለሁኝ። እንግዲህ ከዚህ ሀገር ስኖርም ምንም እግዚአብሔር ይመስገን ያው ብዙ ትምህርት እየተማርነ ክፉን ውጣ ውረዱን እያለፍን ከዚህ ደርሰናል ማለት ነው። ደግሞ ያለችኝ ነገር ምንድን ነው? በትዳር ላይ ነሽ ወይስ ዝም ብለሽ ነው ወይስ በፍቅረኛ ምናምን ያለችኝ እና እግዚአብሔር ይመስገን እኔ ቶሎ ነው ትዳር የያዝኩት። በትዳር ላይ ነኝ። የትዳር አጋር አለኝ። የትዳር አጋር እንግዲህ እንግዲህ ካገባሁኝ ልበል እንግዲህ ካገባሁ አሁን 6ኛ ዓመቴን ይዣለሁ ማለት ነው። በቶሎ ነው ያገባሁት። ግድ የለም እንግዲህ በዚህ አጋጣሚ መዳም ቅመሞች የምነግራቸው ነገር ምንድነው? ጊዜያችሁን አትስደዱ። በዚህ ሀገር ይሄን ሰርተነው ይሄ ሽንቁር አለፈ ይሄን ሽንቁር ሳያልፍ ሳይሞላ እያልን ጊዜያችንን እናሳልፋለን ዝም ብለን ማለት ነው። ልላችሁ የፈለኩት ምንድነው? የሚወዳችሁ የምትወዱት ከሆነ በተለይም የምትወዱት ከሆነ ያን ሰው ከምትወዱት ጋር መኖር በጣም ከምላችሁ በላይ እድለኛ ናችሁ ብዬ ነው የማስበው። እና በእርግጥ መልካም ባል ከእግዚአብሔር ነው የሚሰጠው ይባላል። እና የሆነ ነገር ስታስቡ ስታቅዱ ከእግዚአብሔር ጋር ተነጋገሩ። ከሰው ጋር ነው ሳይሆን ከእግዚአብሔር ጋር። በቃ መልካም ባል ስጠኝ ብላ አንድ ሴት ልጅ ብትጸልይ ነውር የለውም። በቃ እግዚአብሔር እንደውም ይሰማታል። እና ልላችሁ የፈለኩት ምንድነው? የምትወዱት ሰው የሚወዳችሁ ሰው ካገኛችሁ በቶሎ ትዳር ያዙ። ትዳር ጥሩ ነው። ትዳር ከምላችሁ በላይ ደስተኛ ህይወት አድርጎ ነው የሚያኖራችሁ። በቃ እኔ ትዳር በፊት ሳይኖረኝና አሁን ትዳር ካለኝ በቃ አሁን ትዳር ካለኝ ጀምሮ በጣም ደስተኛ ነኝ። በቃ የከበደኝ ሁሉ ቀሎልኝ በቃ ሁሉንም ነገር አሸንፈዋለሁ ብዬ በሙሉ እምነት በኩራት በቃ ከምላችሁ በላይ ኩራት ነው የሚሰማው። እኔ እኮ ባለትዳር ነኝ፣ እኔ እኮ አባወራለኝ የሚለው ነገር ሲሰማችሁ ከምላችሁ በላይ ደስ ይላችኋል ማለት ነው። እና በቶሎ ትዳር ያዙ ሴቶች ማለት ነው። መታቀብም ጥሩ ነው። አንዱም ብለን እንትን ሳንል ኃጢአትን ሳናበዛ ማለት ነው። እና የመዳም ቅመሞችዬ አግቡ እላለሁ በዚህ አጋጣሚ። እህቴ በዚሁ አጋጣሚ ያው ባለትዳር ነኝ እና ልጅ ምናምን ገና ነኝ። ልጅም ደግሞ ከእግዚአብሔር ነው የሚሰጠው። እሱ እስከሚሰጠኝ ድረስ ደግሞ እየጠበቅኩ ነው እልሻለሁ የታለምዬ። እና ደግሞ ሌላው ጥያቄሽ ደግሞ ምንድን ነው የሚለው? ታለምዬ አሁን ቪዲዮ ተቋርጦብኝ ነበር እና ሌላው ጥያቄሽ ደግሞ ምንድን ነው የሚለው? በመንፈሳዊ ህይወትሽ በእምነትሽ ጠንካራ ነሽ ወይስ ዝም ብለሽ ነው ምናምን ያልሽውን ነገር ደግሞ በእምነቴ ከምልሽ በላይ አልደራደርም። እኔ ኦርቶዶክስ ክርስቲያን ነኝ። እኔም ባለቤቴም በእምነታችን በፍጹም የምንደራደርበት አንዳችን ነገር የለም። ግን ደካማ ነኝ። እኔ ደካማ ነኝ። መቼስ እኛ ሰው ስንባል የምድራዊ ህይወትን እንጂ የሰማይ እንትናችን ቤታችንን መቼም እንትን እናንለው እና እግዚአብሔር ልቦና ይስጥልን ሁላችንም።
ልልሽ የፈለኩት ምንድነው እኔ ደካማ ነኝ በሁሉም ነገር አስራት መግባት የሚሆን በሁሉም ነገር ደካማ ነኝ። የድክመቴን አይቶ ደግሞ እግዚአብሔር አምላክ ወደ ቤቱ ይምራኝ ከነ ባለቤት እላለሁ። እህት አለምዬ በዚሁ አጋጣሚ ይህ ነው ደግሞ ከዚህም ከበድ ያለ እንግዲህ ለመንደርደሪያ ያክል ነው። ከዚህም በላይ ደግሞ ጥያቄ መጠየቅ የምትፈልጊ ከሆነ ጠይቂኝ። እኔ ኦልሬዲ ነኝ በቃ ይሁን እንደዚህ ያለመቻች እንኳ ቢልም አሁን ሴትዬ በውጭ ወጥታ ነው ይህን ቪዲዮ ለመስራት የተነሳሁት ማለት ነው። እስካሁንም እያሰብኩበት ስለነበረ አሁን ተነሳሁኝ ማለት ነው። ደግሞ ሌላ ጥያቄም መጠየቅ ከፈለግሽም ጠይቂኝ። ሌሎቻችሁም እንደዚሁ መጠየቅ የምትፈልጉትን ነገር ጠይቁኝ፣ እኔ መልስላችኋለሁ በፍሬነት እንደዚሁ ሰዓቴን ትንሽ ተሻመቸ ቢሆን ጥያቄያችሁን መልስላችኋለሁ እላችኋለሁ። ደግሞ ያው ባለቤት እንደመሆኔ መጠን አላበዛባችሁ ከእናንተም እኔም አይብዛብኝ። ቸር ሰንብቱ። በሌላ ቪዲዮ ደግሞ መለስ ብዬ በሰፊው እመጣላችኋለሁ። እስከዚያው ድረስ ደግሞ ሰብስክራይብ አድርጉን። የሰብስክራይብ አብሮኛል ብያችኋለሁ። ተው አምሮቴን ሞሉልኝ። ሰብስክራይብ ያደረጋችሁኝም ሸር እያደረጋችሁ ለጓደኛ ለምንም ሰብስክራይብ አድርጎ የእውነት እየተንቀሳቀስ አይደለም፣ ዝም ብሎ በቃ ቁጭ ብሎ ነው ያለው እና አስደስቱኝ ከምላችሁ በላይ አስደስቱኝ ማለት ነው። እንደዚህ እኔ ቆሜ አምሮኛል እያልኳቸው እና ውድ ቤተሰቦች ከባለቤቴ ጋርም በሰፊው እስከምንመጣላችሁ ድረስ ቸር ሰንብቱልኝ። መልካም ቆይታ ብያለሁ።